ጥብቅ ሚስጥር ከወደ አሰብ ግንባር ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ ኤርትራን አንወርም ባሉ በቀናት ልዩነት ወደ አሰብ ግንባር በሚስጥር መጓዛቸው ተረጋግጧል። ከጠቅላው በተጨማሪም ፊልድ ማርሻሉ ከአብይ ጋር የተጓዙ ሲሆን በዚያ ግንባር ለተሰባሰበው ሜካናይዝድ ሰራዊት ትዕዛዝ እንዳስተላለፉም ተነግሯል። በሌላ በኩል ደግሞ አዲስ ጦርነት በማስተባበር ሂደት ላይ ያለችው ኤርትራ ወደ ግብጽ መልእክት ሰዳለች። ኢሳያስ አፈወርቂም ለግብጽና ለምዕራባውያን አገራት ይድረስልኝ ጥሪ አሰምቷል። ፋይናንሻል ታይምስ፣ ዘ ጋርዲያን፣ ፎሬን ፖሊሲ፣ ሮይተርስ እና ዘ ኢኮኖሚስት የኢትዮጵያ ሜካናይዝድ ጦር በአፋር በኩል ወደ ቡሬ ግንባር እየተከማቸ መሆኑን በስፋት ዘገባዎችን እያወጡ ነው። የኢትዮጵያ ጦር እንቅስቃሴ እንዳሰጋት ኤርትራ መደበቅ አልቻለችም። ወደ ግብጽ መልእክተኛዋ ልካ በጦርነቱ እንድትተባበራት ለምናለች። በኢትዮጵያ ጉዳይ ባላንጣ መሆን ታሪካዊ ታሪክ ያላት ካይሮም የኤርትራን ጥሪ ተቀብላለች። ከኤርትራ መልእክት በኋላ ግብጽ ባወጣችው መግለጫ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን ላለመቀበል ከኤርትራ ጋር ተስማማ ብላለች። ራሳቸውን የቀይ ባህር አለቃ አድርገው ያስቀመጡት አስመራና ካይሮ የኢትዮጵያን የቀይ ባህር ሩጫ ለመግታት የጀመሩት የጦር አጋርነት ለቀጠናው ተጨማሪ ውጥረትም ሆኗል። በአንጻሩ ኢትዮጵያ በአንድ የተሰለፉ የቀይ ባህር እንቅፋቶቿ ለመመከት ሜካናይዝድ ኃይሏንና አየር ኃይሏን በተጠንቀቅ አድርጋ እየጠበቀች ነው። ያለፈው ቅዳሜ የጠቅላይ ሚኒስትር ዶክተር አብይ ሚስጥራዊ የአሰብ ግንባር ጉዞም ከዚህ ጋር እየተገናኘ ነው። የዶክተር አብይ አህመድ ሚስጥራዊ የአሰብ ግንባር ጉዞ ምን እንደሚመስል እንቃኛለን። የኤርትራን የድረሱልኝ ጥሪና ግብጽ ከኤርትራ ጀርባ ተሰልፋ በቀይ ባህር ጉዳይ ያስተላለፈችውን አደገኛ ውሳኔ እንዳስሳለን። እንደተለመደው ቪዲዮውን ላይክ እና ሼር በማድረግ አብራችሁን ጥቂት ደቂቃዎች እንድትዘልቁ አክብሮታዊ ግብዣችን። ቀይ ባህር አፋፉ ላይ ጩኸት በርክቷል። ፉክክሩና ግብግቡ እልህ አስጨራሽ ሆኗል። እንደ ዛጎል እያብረቀረቀች ከባህር ተገፍታ የብስ ላይ የወደቀችው ኢትዮጵያ በቁጭት ተነስታለች። ቀይ ባህርን አረባዊ እናደርጋለን በሚለው የአረቦቹ ሱስ ስሌት ከቀይ ባህር እንድትገፋ የተደረገችው ኢትዮጵያ ወደ ግዛቴ ወደ ህልውናዬ ቀይ ባህር መለሳለሁ ማለቷን ተከትሎ ጩኸት በርክቷል። ውጥረቱም አይሏል። ለቀይ ባህር የህልውና ዘመቻ ባለፉት ዓመታት ጦርና ሰራዊቷን ስታዘምን የቆየችው ኢትዮጵያ አሁን ጊዜው ደርሷል ብላለች። ለአሰብ ዘመቻም ዝግጅቷን እያጧጧፈች። ይህን ተከትሎ ኤርትራና ግብጽ ሳውዲ አረቢያን ተማምነው የኢትዮጵያን ጉዞ ለመግታት ሩጫ ላይ ናቸው። በአባይ ጉዳይ ትልቅ ሽንፈት የተከናነበችው ግብጽ ይህ ሽንፈት በቀይ ባህር አይደገምም በሚል ስሌት በአምሳሏ ጠፍጥፋ የሰራችውን ሻዕቢያ ልታዘምትም እየተዘጋጀች ከፍጥረቱ አንስቶ የግብጽን ሽንኩርት ሲበላ ያደገው ሻዕቢያ በእርጅና ዘመኑም ምርኩዙን ይዞ ከአሳዳጊው ትከሻ መላቀቅ ተስኖታል። ለጸረ ኢትዮጵያ አቋሙ በግብጽ ሽንኩርት ፋፍቶ እዚህ የደረሰው ሻዕቢያ በአሰብ ጉዳይ ጭንቅ ውስጥ ይገኛል። ይህን ጭንቀቱን የሚያበረታ ዜና ደግሞ ባለፈው ቅዳሜ ተሰምቷል። ጉዳዩ ከጠቅላይ ሚኒስትር ዶክተር አብይ አህመድ የአሰብ ግንባር ሚስጥራዊ ጉዞ ጋር የተገናኘ ነው። ባለፈው ሳምንት መጨረሻ ቅዳሜ ጠቅላይ ሚኒስትር አብይ አፋር ክልል ለጉብኝት መግባታቸውን ይፋ አደረጉ። በርካቶች ዜናውን እንደ አንድ የጠቅላው ጉብኝት አድርገው ቢወስዱትም ከጀርባው ግን ትልቅ አጀንዳ ነበረው። በዚያው ዕለት አፋር የተገኙት ፊልድ ማርሻል ብርሃኑ ጁላ የሜካናይዝድ ኃይል ምርቃ ላይ ተገኝተው ንግግር አደረጉ። ጠቅላይ ሚኒስትር አብይ በአፋር ጉዟቸው የልማት ስራዎችን እንደጎበኙ በይፋ ከመነገሩ ባለፈ ለቀናት ምንም አይነት መረጃ አልወጣም ነበር። ዘግየት ብለው የወጡ መረጃዎችና ምስሎች ግን ዶክተር አብይ በአፋር ክልል ቡሬ ከተማ ተገኝተው እንደነበር ተረጋግጧል። ቡሬ ከአሰብ ወደብ ከተማ 60 ኪሎ ሜትር ርቀት ላይ የሚገኝ አዋሳኝ ስፍራ ነው። ዓለም አቀፍ መገናኛ ብዙሃን ባወጧቸው መረጃዎች በዚህ ስፍራ ካለፈው ወር አንስቶ በርከት ያለ የኢትዮጵያ ሜካናይዝድ ጦር እየተከማቸና እየሰፈረ ይገኛል። ወደ ቡሬ ግዙፍ የኢትዮጵያ ጦር እየተጓጓዘ ከመሆኑ ባለፈ የኢትዮጵያ አየር ኃይል ጊዜያዊ ወታደራዊ ማዘዣ ጣቢያ እንዳቋቋመም ተሰምቷል። ቅዳሜ አመሻሽ ላይ በአሰብ ድንበር 60 ኪሎ ሜትር ርቀት ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ በዚያ ያለው ሰራዊት ያለበትን አሁናዊ ቁመና መገምገማቸውም ተሰምቷል። ቀይ ባህርን በተመለከተ ታሪክ እያጣቀሱ ሰራዊቱን ሲያነቃቁ እንደነበርም ከስፍራው የወጡ መረጃዎች ጠቁም። ጠቅላይ ሚኒስትር አብይ በአሰብ ግንባር በሚስጥር የመከሰታቸው ዜና አስመራ አድሃሎ ቤተመንግስት ጆሮ ሲደርስ ታዲያ ታላቅ መሸበር ተከስቷል። ለረጅም ዓመታት ጠላት ሲላቸው የኖራቸውን ምዕራባውያን ሀገራትና ተቋማትን ድረሱልኝ ሲል ጥሪ ሲያሰማ የከረመው የሻዕቢያው አገዛዝ ከአብይ ሚስጥራዊ ጉዞ በኋላ እትብቱ ወደ ተቀበረበት ግብጽ ከንፏል።
በአባይ ጉዳይ በኢትዮጵያ ትልቅ ፖለቲካዊ ሽንፈት የደረሰባት ምስር አሁን ደግሞ በቀይ ባህር ከኢትዮጵያ ጋር ትልቅ ግብግብ ገጥማለች። የኢትዮጵያ ወደ ቀይ ባህር መምጣት ለህልውና የስጋት ነው የሚል አቋም ያላት ካይሮ ኤርትራን ሁነኛ አጋር አድርጋ የኢትዮጵያን የቀይ ባህር ጉዞ ለመቀልበስ ከባድ እንቅስቃሴ እያደረገች ነው። ትናንት በአስቸኳይ ወደ ካይሮ ያቀኑት የኤርትራ ባለስልጣንም ከግብጽ ጋር መክረው ከውሳኔ የደረሱት በዚህ ጉዳይ ላይ ነው። ኤርትራ አዲስ ጦርነት በማስተባበር ሂደት ላይ ትገኛለች። ከቀናት በፊት የድረሱልኝ ጥሪ ለምዕራባውያን ያቀረቡት ኢሳያስ አፈወርቂ ዛሬ ደግሞ ከግብጽ ጋር የጦር ጥምረት ለመመስረት መልእክትን ሰጥቷል። ግብጽም ኢትዮጵያ ወደ ቀይ ባህር እንዳትወጣ ከኤርትራ ጋር ተስማምተናል ብላለች። በአንጻሩ የኢትዮጵያ ጦር አሁንም ወደ አሰብ አቅጣጫ መጠጋቱን አላቆመም። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላ የቀይ ባህር ወሰን የሌላቸው አገራት ተሳትፎን አንቀበልም ሲሉ ከግብጽ ካይሮ ሆነው መግለጫ ሰጥቷል። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ አገራት ተግባር እንዲሆንም ማሳሰባቸው ነው የተሰማው። ሁለቱ ባለስልጣናት ይህን የገለጹት ትላንት በካይሮ በቀጠናዊ መረጋጋት ጉዳይ ለሶማሊያ ድጋፍ በሚያደርጉበት መንገድ ስለ ሱዳን ወቅታዊ ሁኔታና ስለ ቀይ ባህር የደህንነት ዙሪያ በመከሩበት ወቅት እንደሆነ የግብጽ መገናኛ ብዙሃናት በሰፊው ዘግበውታል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላ ከፕሬዝዳንት ኢሳያስ አፈወርቂ የተላከ ነው የተባለ መልእክትን ለፕሬዝዳንት አብዱል ፈታህ አልሲሲ የሰጡም ሲሆን የፕሬዝዳንት ኢሳያስ መልእክት በሁለቱ አገራት ሁለትዮሽ ግንኙነትና የጋራ በሆኑ አስፈላጊ ጉዳዮች ላይ ያተኮረ ነው ሲሉ የግብጽ ሚዲያዎች ዘግበዋል። በውይይቱ ወቅት የግብጽ ውጭ ጉዳይ ሚኒስትር ዶክተር ባደር አብደላቲ እና የሀገሪቱ የደህንነት ሹም ሜጀር ጀነራል ሐሰን ረሺድ እንደተገኙም ታውቋል። የኦስማን ሳላህና አልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉም ቃል አቀባያቸው መሐመድ ኤልሻናዊ ገልጸዋል። ይህ የካይሮ የሁለቱ ሀገራት ምክር ያነጣጠረው ኢትዮጵያ ላይ ነው። ኤርትራና ግብጽ ቀይ ባህርን እንጠብቀዋለን ሲሉ እየደነፉ ነው። የሚጠብቁት ደግሞ ከቀይ ባህር ታሪካዊ ባለቤት ከሆነችው ኢትዮጵያ መሆኑ የጉዳዩን ምጸት ከፍ ያደርገዋል። ቀይ ባህርን ከኢትዮጵያ እንከላከላለን ሲሉ ዘመቻ የከፈቱት ሁለቱ የኢትዮጵያ ታሪካዊ ባላንጣዎች የኢትዮጵያን ቀይ ባህር ዘመቻ በመግታት የቀይ ባህር አረባይዜሽን ተልዕኳቸውን ለማሳካት ቆርጠው ተነስተው፣ በአንጻሩ ኢትዮጵያ አንዴ ጉዞ ጀምር ያለው ከዚህ ታሪካዊ ጉዞ የሚያስቆመኝ የለም በሚል አቋሟ ጸንታለች። ይህ አቋሟ ታዲያ ለግብጽና ኤርትራ ከባድ ራስ ምታት ሆኖ በቀይ ባህር ያለው ግብግብና ትንቅንቅ እያየለ ይገኛል። ዓለም አቀፉ የግጭት ተንታኝ ቡድን ኢንተርናሽናል ክራይሲስ ግሩፕ ከዓመት በፊት ይፋ ባደረገው ኢንትራ ገልፍ ኮምፒቲሽን ኢን አፍሪካ ሆርን ሪፖርት ላይ በቀይ ባህር ቀጠና በባህረ ሰላጤው ሀገሮችና ከእነዚህ ሀገሮች በተቃራኒ የደቀቀ የኢኮኖሚ አቅምና የፖለቲካ ጉልበት ይዘው በውስጣዊ ፖለቲካ ችግሮች ውስጥ በሚዳክሩት የአፍሪካ ቀንድ ሀገሮች መካከል የነገሰው የፖለቲካ የበላይነትን የሚያስ ፍትጊያ የሚያደርሰው ቀውስ ለሌሎች የዓለም አገሮች ጭምር የሚተርፍ በመሆኑ ከወዲሁ መፍትሄ ሊያገኝ ይገባል ብሎ ነበር። የባህረ ሰላጤው የአረብ አገሮች በውስጣቸው ያለውን ተቃራኒ የፖለቲካ ፍላጎት ይዘው በሌላኛው ጎራ በኢራን የሚመራውን የመካከለኛው ምስራቅ የፖለቲካ ፉክክር ለማሸነፍ ብሎም በፐርሺያ ባህረ ሰላጤ ቀጠና ያለው የሃይማኖት መር ፖለቲካ የኤደን ባህረ ሰላጤን ማለትም ቀይ ባህርን አቋርጦ ወደ አረብ ባህረ ሰላጤ እንዳይዘልቅ በአፍሪካ ቀንድ ቀጠና ውስጥ የፖለቲካ መሰረታቸውን ለመጣል አጋር ፍለጋ መዳከር ከጀመሩም ከራርመው እዚህ ግብግብ መሃል ሁለት አውራ ኃይሎች አሉ፣ ሳውዲ አረቢያና የተባበሩት አረብ ኤምሬት። የሳውዲ አረቢያ መሰረታዊ ፍላጎት ከኢራን ጋር ያላትን ተቃርኖ በበላይነት ለመወጣትና የኢራን ተጽዕኖ ቀይ ባህርን ተሻግሮ ወደ ሳውዲ አረቢያ እንዳይዘልቅ የአፍሪካ ቀንድ ፖለቲካን በግሏ ለመቆጣጠር የሚያስችላትን የፖለቲካ ግብ እንዳስቀመጠች ተሰምቷል። ለዚህም ይረዳት ዘንድ እየተጠቀመችው ያለችው የውጭ ግንኙነት መርህ በአፍሪካ ቀንድ የተረጋጋ ፖለቲካን ለመመስረት ጠንካራ መንግስታትን መደገፍ ሲሆን ለዚህም ማሳያ የሱዳን ወታደራዊ መንግስትን በመደገፍ የስልጣን ቆይታውን የማራዘም ሂደት ውስጥ መግባቷ እንደሆነ ሪፖርቶች ያመላክታሉ። ሳውዲ አረቢያ በአፍሪካ ቀንድ ቀጠና የፖለቲካ ፍላጎቷን ለማሳካት ያስችላት ዘንድ በጅቡቲ የባህር የጦር ሰፈር ለመመስረት የሚያስችላትን ፈቃድ ያገኘችም ሲሆን ከዚህ በተጨማሪም የነዳጅ ሀብቷ የሚያስገኝላትን የተትረፈረፈ ሀብት በመጠቀም ከሌሎች የአፍሪካ ቀንድ ሀገራት ጋር ግንኙነቷንና ወዳጅነቷን የማጠንከር ስልት እየተከተለች ነው። ከሳምንታት በፊት በአሰብ ወደብ ላይ ፈሰስ ለማድረግ ያሰበችው ኢንቨስትመንትም ለዚህ አንድ ማሳያ ነው። ሳውዲ አረቢያ ለዚህ ዓላማ ይረዳት ዘንድ ታዲያ በ2021 የቀይ ባህር ምክር ቤት የሚል ስያሜ የተሰጠውን የአገሮች የጋራ ምክር ቤት አቋቁማ ነበር። በዚያ ምክር ቤት ውስጥ ሳውዲ አረቢያ፣ ግብጽ፣ ሱዳን፣ ኤሪትሪያ፣ ጅቡቲ፣ የመንና ሶማሊያ በአባልነት ተካተውበታል። የምክር ቤቱ መሰረታዊ ፍላጎትን በቀይ ባህር ብሎም በአፍሪካ ቀንድ ቀጠና የሰላም ደህንነት እንዲሁም የኢኮኖሚ ትብብር መመስረትና በእነዚህ ጉዳዮች ላይ በጋራ መወሰን ነው። ይሁን እንጂ ፍላጎት ከምስረታው አንስቶ ነበር ተቃርኖ የገጠመው። የተቃርኖ ምክንያት ደግሞ በቀይ ባህርና በአፍሪካ ቀንድ ቀጠና
ፖለቲካዊ ጉዳዮች ላይ የመወሰን አቅም ያላቸውን የተባበሩት አረብ ኤምሬትስ እንዲሁም ከ130 ሚሊዮን በላይ ህዝብ ያላትና ከቀይ ባህር በ60 ኪሎ ሜትር ርቀት ላይ የምትገኘውን ኢትዮጵያን አለማካተቱ ነው። ሳውዲ አረቢያ እንዲመሰረት ባደረገችው የቀይ ባህር ምክር ቤት ውስጥ ኢትዮጵያን በአባልነት ያላካተተችው ጉዳዩ ከግብጽ መንግስት ፍላጎት ጋር ማለትም ግብጽ በአባይ ወንዝ ላይ ጥቅሟን ለማስከበር ካላት ፍላጎት ጋር የሚጋጭ ይሆናል በሚል እንደሆነም ነው የሚታወቀው። በእንዲህ መልኩ በቀይ ባህር ያለው ፉክክር የገልፍ አገራትን በአውራነት አቅፎ የዘለቀ ሲሆን ግብግቡ እጅጉን ያየለበት ወቅት ላይ እንገኛለን። እዚህ ግብግብ ላይ የተጨመረው የኢትዮጵያ የቀይ ባህር ጉዞ ደግሞ ለቀጠናው ከባድ የቤት ስራ እንደሆነ የጂኦፖለቲካ ተንታኞች እየተናገሩ ይገኛል።